ተዚላችኋል ኢየሱስ በሳማሪያ ላይ ያልፍ ግድ አለው የሚል ቃል ዮሐንስ ወንጌል ምዕራፍ 4 ላይ ግድ አለው ይልና ማንም አይሁዳዊ የሆነ ሀገር መሄድ ከፈለገ በቴስቢ በመናምን ዞሮ ይሄዳል እንጂ በሳማሪያ ሾርት ከትዮን አይገቡም እንረክሳለን ስለሚሉ ያው ኢየሱስ ክሮስ አረጋት ሳማሪያን ኢየሱስ አይረክስም ከተማይቱን ይቀድሳታል እና ኢየሱስ ሲገባ ኢየሱስ ታውቃላችሁ ኢየሱስ የመቀደስ አቅም ከከተማይቱ የማርከስ አቅም ይበልጣል እና ክሮስ አርጓት ገባና ወደ ውስጥ ብዙ አልገባም አይ ቲንክ ግማሽ ኪሎ ሜትር ያክል ነው የተጠጋው ሲካር የምትባለው እዛ ዘፍጥረት ላይ ሴኬም ብለን የምናነባት the oldest city ናት እና ሲካር ሄደና እንደው ዮሐንስ ራሱ ሜንሽን ያደረገው ያዕቆብ ለልጁ ለዮሴፍ የሰጠው ውሃ ቦታ ነው የሚለው ስለዚህ በጣም ሩቅ ነው ማለት ነው ወደ ኋላ ሺህ ዓመታት ወደ ኋላ እና እዛ ውሃ መቅጃው ጋር ሄዶ ጋደም አለ ይላል ያው ግድ አለውና ደክሞት የሚል ቃል አለ ግድ አለው አገልግሎቱ ነው ደክሞት የሚለው ሰውነቱ ነው ስለዚህ ጋደም ብሎ አንድ ሰው ይጠብቃል የሚያዋጣውን እሱ አይደለም የሚያቀው ዋንቷን ኢቫንጀሊዝም ቢሰራ ሰማሪያን ለመድረስ 3 ዓመት ተኩል ምናልባት ሊያጥረው ይችላል በዚህ ሴት በኩል በግማሽ ቀን ታመጣቸዋለች ስለዚህ ቁጭ ብሏል ለኢቫንጀሊዝሙ በጣም ስኬታማ ነው እሷን ብቻ አድኖ አይተዋትም ከተማ በሷ በኩል ሊያድን ነውና ጋደም ብሏል መጣችን ስሯና አዝላ እኩለ ቀን እንግዲህ ሰው ውሃ ይቀዳም በዛ ሰዓት እና መጣችና ከዲያሎጋቸው እንደምንረዳው አንዴ ቀዳች ይመስለኛል እና ውሃ መቅጃ እንደ ጣሳ አላት እሱም በገመድ አስራ ጉርጓዱ ሩቅ ነው ብለዋለች ለኢየሱስ ስለዚህ በገመድ ወረወረች ወደታች እና ጎትታ ስታወጣ አንድ አይሁዳዊ አለባበሱና የንግግር አክሰንቱ የሚያስታውቅ አንድ አይሁዳዊ ጠጋላትና አንቺ ሴት አላት በጣም ፀሐይ መቶታል ደክሞታል ስለሚል ፀሐይ ደብድቦታል ማለት ነው ፊዚካል እንዲህ ስታዩት በቃ ደክሟል አንቺ ሴት አላት ውሃ እንደጠማው ያስታውቃል አፉ ደርቋል ውሃ ጠጪኝ ሲላት እንደዚህ አይታ አንተ አይሁዳዊ ስትሆን ሰማራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው አንተባበረም እኮ እኔና እናንተ እንዴት አድረ በዛ ላይ ወንድ ነው